ማኪታ አትፎግሪው። በላትሽን ነው አይሰማኝም። የቀልኝ ኮምቢን ቁርአን ያው ትላንትና አንቺ የሰጣሽኝ ነው። ወላሂ የለኝም እኔ አልገዛው። ለጋቂ ቶሎ በይ እንዴ ያለቀኩት በኮመንት ያው ለቀኩት ካምበሳውን አየኸው። እስካሁን አልሰጡክም? አዎ ሄኖክ ወንድሜ እስካሁን አልሰጡኝም። እንዴ ያው ሞላው ነው እኮ ሀሰን 1000 ነው ተሷ ጋር አይደለም የታላክሲ 1000 ነው። ይቀጥሩህና አይሰጡም። ከኔ ተረዳ። ሰማኝ ማ አንተ እንትን አትበል፣ አታባብስ። አንተ ይበቃል። ላይ አንበሳ ልጨምርልክ። በቃ አንበሳ ያው ሀሰን የውልክ 6 ሰዓት ላይ ጠብቀኝ። እኔ እሰጣለሁ። አንበሳ ወርድላለሁ። አይ ትልቅ ወግራ ነው ተነሱ። አንድ ጊፍት አንድ አንበሳ ታወርዱለት። ወላሂ እየሳቃችሁ እኮ ነው ረሃ ይሆናል። አውርዱለት። የምር ይሄ ሁሉ 500 ምናምን አንድ አንበሳ ነው ያወርድለት ነበር። ወላሂ የለኝ አውርዱለት። የምር ሐራም ለሚያሻብቅ ነው አዳሜ ዩቲዩበር የሚያወርደው። ስማ እኔ ሰማይ ማ 6 የኔ እናንተ 6 ነው። እሱ እኮ የተዘጋ ፋይል ነው። እኔ አሁን በየቦታ ሄጄ አንበሳ አወርዳለሁ ካልኩ አትመኑ አላልኩም። ይኸው ሲጀምር በእንትን ሰጠኋችሁ በስቲከር። ማሜ ምን አርገሽዋል? የሆነ ነገር አርገሽዋል። የሚቀራል አንበሳ እኔም አለኝ። ስጡኝ እኔንም አንበሳ። ቢስሚላ ነገር ውስጥ ተገባን። ለምንድን ነው የሰው ሀቅ የምትበሉት? ና ቆይ ለዛውም 5 አንበሳ ልስጣችሁ ለሁለታችሁ። ቀስ እያላችሁ እንትን በሏቸው፣ መግቧቸው። ማይ ቀጥ ብለሽ አትሰይን። ፈዲ ዳኛ ነበርሽ የሆነ አሰጭኝ። ይኸው ለሁለታችሁም ይሆናል የሰጠኋችሁ። አንቺ እኔ ደህና ነኝ እንጂ መቀለጃ ነኝ። አሻንጉሊት መሰጭ እኔ ደህና ነኝ እንጂ መቀለጃ ነኝ። 3 ሰጧችሁ አይደለ እንዴ? ያው ተካፈሉት። እሺ ጠብቅኝ። አንቺ ፎቶሽን እንዴት እንደምፖስተው አንቺ ፈዲ ስጭኝ። ትሰጪኛለሽ? አትሰጭኝም? ሰው ያማል እንዴ? ሰጣለሁ ብለሽኝ አይደል እንዴ? ስንት ነገር ተስማምተን ስንት ነገር ብለሽኝ እዚህ ያስገባሽኝ። እኔ ይሄን ሁሉ ችግር እኮ እንደሚመጣ አውቃለሁ። እኔ ድሮም ተናግሬያለሁ። ሰው መኝ ሰው ምረጪ ስላት አሰማለች ልጅቱ። የፈለገው ሌላ ነገር ነው። አትሰጭኝም? ምን እንደፈለግ ተናገር። አንተ አንበሳ ብለህ ማሜንም አንበሳ ብለህ ካስመጥተህብናል። የምን አባታችሁ አንበሳ የምትፈልግ? ተስማማንም እንዴ? ቆይ ተስማማችሁ? ጀምር ለሂሳብ ራሱ የማይመች አንበሳ ነው የሰጠሽው። እንዴት 2 ታደርጉታላችሁ? አንዱ ደግሞ አዎ ትካፈሉታላችሁ ነው። አንጀቴን በላሽው። አለ አንጀትሽን። ኧረ አንጀቷን ብለው ስጭኛ። ሴትዮ ትሰጭኛለሽ? አትሰጭኝም? ስጭኝ። ፈዲ ስጩ እንጂ በቃ ስጩ። እኔ በቃ ሲኖረኝ እሰጣለሁማ። አንቺ ስጩ። ፈሪ ተሰጣጡ እንጂ ምን ሽ ነው ማረለ ጠብቂ። እኔ ምን ታደርግሽ? ሀሰን እኔ ይኸውልህ አንዳንደኛ እኛ ጋር ጠኖ የሚባል ነገር አለሽ። አሰጭኝ። ጠኖ ምንድን ነው? ጠኖ ምንድን ነው? ራጋ እንደማለት ነው። ቆይ አሁን እኮ ማለት ነው አንተ ማስፈራራት እኮ የለብህም። መጠየቅ ያለብህን ነገር ግልጽ በዚሁን ሁሉ ሰው ፊት ጠየቅ። ምን ታስፈራራለህ? ሁሉንም እየሄድክ የት ሄጄ ልጠይቅ? በአካል ቤኑ ሴትዮ ስጭኝ። ክስተኝ። ገገማ ሰው ነኝ። ክስተኝ። ምፈታት እሱን እናንተ ናችሁ እኮ ያስፈራራችሁት ያላችሁት። አሁን እኛ ባንደርስለት እኮ ዚህ ለብቻው አፍናችሁታል። ራሱ ነው ሱሪያ ወልቆ ያዝ ጉዲ ፈላ። ሱሪን አወልቃለሁ ብለህ ስትቀውጠዋል ነበር። እኛ ምን አገባን? አወለቅ በፓንት ብትሄድ ምን ያገባና? እንዲፈዲ ይኸው ለመቼም ቢሆን ግን አየህ አይደለ? የእነሱ መጨረሻ አየህ። ብታብድም እኛ ነው ያገባናል። ያደርጋችሁኛል። እሺ በቃ አመሰግናለሁ። እወጣለሁ። እያንዳንድሽ አይንሽን ነው ማጠፋው። ቆይ ጠብቂ። ማለት በህልምሽ ካልመጣው እኔ ፈዲቱ ታያለሽ። እዛ በህልምሽ ነው እመጣለሽ።
የፈዲን ተቀበል ብለዋል። የፈዲን ተቀበል። እኔ አሁን አይ ሰማይ ማለል እሱ ስለ 1000 አይደለም 5000 ብታደርሱት 50,000 ብታደርሱት አይፈልግም እሱ። ጋላክሲ ብቻ ነው የሚፈልገው። አዎ ጋላክሲ ነው የሚፈልገው። ጋላክሲ ሴቶቹ ሰጣሉ። ፈሪዳ እሷ ተጨነቀች። ሴቶቹ ሰጣሉ አሉትና ከወንድ ተቀበለ ተብዬ ስም ይጠፋል። እስቲ ስጡክና ስማችን ይጥፋ። እሺ ይጥፋ። እኔ ሰዓት ረፍዶብኛል። መስጊድ ልሄድ ነው። ስጡኝ ቶሎ በሉ። የት የፈጠነ እውነቱን እኮ ነው። ጋላክሲ ተቀብሎ ዱዓ ሊያስደርግላችሁ ልጅ እናንተ ወላሂ አንተ ደግሞ ተባባሪ ጉነክ እንዴ የትዮ ምን 90 ጥርስሽን ታሳይኛለሽ? ጥርስሽ ይርገፍ ጊፍቴን ሳሰጪኝ እንዴ ምን አገባኝ? እኔ ለምንድን ነው የምሰጠቅ? ታዲያ ያለችህ ግን አያገባኝም። እኔ ምን አገባኝ? ያገባኛል። ከገጠር የመጣ አዲስ ሙሽራ ይመስል ትሽኮረመማለች። ጊፍቴን ስጪኝ። አንቺ ሴትዮ አንቺ ላርጓ ከገጠር የመጣ አዲስ ሙሽራ ምን አገባክ? በሆነስ አንቺን አልነበረም ያልኩት እሷን ነበር። ግን አንቺም ከፈለገብሽ ገና ከገጠር የመጣ ትኩስ እንትን ይመስል ገና እዚህ ጋር ስትነቂ እንዲህ እንደሚስል ኧረ በቃኝ፣ እንትን በቃኝ። ኧረ በቃኝ። አሰጥኛው ልውጣ። ወላሂ ነቅዬ እወጣለሁ። እኔ መንቀር ችግር የለብንም። ንቅ ውጥን አይንት ቃላችሁም ሙሉ የምር እናንተ ለምትዋሻላችሁ። 3,000 አላልክም፣ 4,000 አላልክም፣ 1,000 አልክም። ኮሜንቱን ስክሪንሻት አድርጌ ላምጣ። እንደውም 300 ኮሜንቱ አለ። ኮሜንት ማየት ይቻላል። ባይዜ ማሜ ብሉ ይታያል። ኮሜንት ማሳየት እንችላለን። እኔ አሁን ለዚህ ጊፍት አንጣላም። እኔ በጣም ነው የምወዳችሁ። በዚህ ጊፍት ምክንያት ከእናንተ ጋር መጣላት አልፈልግም። እንደወጣው ብሎክ ስለማደርጋችሁ ችግር የለውም። አሁን ምን ብሎክ አረከን አላረክን ምንም ይቀርብን መሰለው የምታስፈራራን። ምን ይቀርብኛል? የእናንተ ፈስ አንተ ምን ሀሰን ሜይ 9 ማለት ነው የቀጠሮ ጌም አለብኝ። ስለዚህ እንደዚህ እየዞርኩ ጠርቀቀም አድርግሽ። ስሚ አሁን አንቺ ሴቶች አሉ አይደል የሚከተሉሽ? ሴቶች ይከተሉሻል ፎሎ አድርገውሽ። ስንት ሰው ነው ፎሎ ያደረገሽ? አሁን እዚህ ጋር ብዙ አካውንት ነው ያለሽ መሰለኝ። ይሄ 15,000 ፎሎወር አለሽ። አሁን 15ቱ አሁን አንቺ ደህና ሰው ነሽ ብለው ውሸታም ቀጣፊ ሌባ እንደሆንሽ አያውቁም። አንቺ ሀሰን ሀቢ በአንድ ነገር እንስማማ። እነዚህ ልጆች በአንተ ሙድ ይዘውብሃል ሀቢ። እኔ ደግሞ ወንድምህ ነኝ። አሁን ይሄን ልጅ ትሰጡታላችሁ ይቆይ ወይስ ከእናንተ ጋር ተጣልቶ እኔ ልስጠው ነው ይውረድ ብለው ልታስደርገን ነው እንዴ? ይህ ባስ ነገር እያባባስክ ነው የሚለው ወይ ሀቢ? ይኸውልህ ወንድሜ እኔ ልል የፈለግኩት እኔ ቲክቶክ ምናምን አልገባም። ቲክቶክ ላይ 60,000 ነው ፎሎወሬ፣ ትንሽ ነው። ኢንስታግራም ላይ 30,000 ነው ፎሎወር። ዩቲዩብ ላይ 140,000 ፎሎወር አለኝ። እያንዳንዱ ላይ ፌስቡክ ላይ 15,000 አለኝ። እያንዳንዱ ላይ እረግጣቸዋለሁ፣ ፎቶቸው ዘግዝቄ ማለት ነው። እረግጣቸዋለሁ ማለት በጣም እንዳትጎዳ ትረግጣን ታካብዳለህ። ምን አባት ትችላለህ? በሬ ወሻላ አድርጌ ነው ምሰራት ከላለችዋል። አንቺ ማን ደግሞ እዚህ ጋር መናገር አይጠበቅም። እንደማሰራቸው እንደምሰድባቸው ከዚህ በፊት ማሂ ከኔ ጋር ተጣልታ በምን እንደሰራው ታውቃለች። ራሷ እዚህ ሻላ ውሻው ያቺ የምትገባ ውሻ አላውቀውም። ኦኬ በቃ ከዚህ በኋላ ታውቂዋለሽ። እያንዳንዱ ላይ እየገባው ማለት ነው ታውቂያለሽ። ስቶሪዬን 7,000 እና 8,000 ሰው ነው የሚያየው። ምን አለብኝ ምን እንደማደርግ አድርገን እሺ። አሁን ላሰናብትህ እንትን ልበልክ ጋላክሲ ሰጥቼ ላባርር
ጋላክሲን ስጪኝ። ከአንቺ ጋር ምንም ወሬ የለኝም። ምን ጋላክሲ ሰጠሽ የምታበሪው? ለምን ነው የምታበሪው? የሰጠሽ ውሻ ነው፣ እሷን ይመልስልሻል። ታካብጃለሽ። ማሚ ብሎ አንተ የሆነ ነገር ስጡኝ ብለህ ጀምር። እዚህ የእሱ እዛ ሊስትሩ ከሰራው ልጅ ጋር ነው ስውር ያሰፋችሁ። ለምንድን ነው ማሰጠኝ እሰጣለሁ ብላኝ? ለምን ታጓጓኛለች? መጀመሪያ ማናጓጓ እኔ ምንም ነገር አላልኩም። እኔ ምንም ቅድም አለም እያወራች የነበረው ተራ ሰጥም ነበር። ልክ አሁን አንተን ስታይ እኔ መልካት ስሪ ሴትዮ ጊፍቴ ስጭኝ እወጣለሁ። ሌላ ነው መልክ ስትሰራ እያት አንተ ምንድን ነው የምትረስ የምታጠፋው? አንቺ ራስሽ መልክ የሰራሽ እንደውም መልስልኝ። በቃ ስጡት እናንተ። አንበሳው አሰጡትም እንደ አርቲስት እኮ ነው። ለምን አሰጡትም? ቆይ ስጡት እንዴ እንሰጠዋለን ብላችኋል። ስጡት ስጡት ስጡት። አዘገማ ይወረድ እኔ መጀመሪያ የሚኖበትም ፈዲጋ ሂድ ጨርስ። እዛ ጋር ማነው በመጀመሪያ ቃል የገባ? ፈዲ ናት የገባችው። ቃል የተገባለት 1000 ተሰጠ እኮ ተራስሽ ነው የሚጠብቀው። እሱ የራሱ ቺክ የምትሰጠው አይፈልግም። ታንቺ ነው የምፈልገው። ስጪው ግዴታ ነው። ለምን ቃል ገባችሁ? እኔ አሁን ማሜ ብሎ አይቷል። እኔ አሁን እንትን ስሰጠው ውሻ ሰጥቼዋለሁ። አንቺ ነሽ አይደል እሰጣለሁ ያልሽ። ስለዚህ ሙይለ ስንት ነው የጎደለው? ቆይ እስኪ እኔ ጋር አለ እንዴ? ስንት ነው የጎደለው? ከሰው አይፈልግም፣ ከሌላ ሰው አይደለም፣ ከእኛ ብቻ ነው የሚፈልገው። ፋዱዬ ስጪው በቃ እኔ እሰጥሻለሁ። ሌላ ቀን ስጪው፣ የምር ወላሂ ስጪው። እና ማን የሰጣው? ፈዲና ወደ ሰጣችሁ። በቃ እኔ ሌላ ጊዜ ሰጥሽ። አሁን እንዳትጨቃጨቅሽ። ተስማምታችሁ ነው 1000 ሞላ ሰምን ብለን እንዳትጨቃጨቅ። የተሰጣን ተቀበል በቃ። አስማማዎቹ ሁሉ ሰዓት ተጨቃጭቃችሁ ታከብረኛለች እኮ አላህ ያክብርሽ። እኔ እሰጥሻለሁ ወላሂ። ሌላ የኑሮ ግርግር ሲፈጠር ማሬ ሉባባዬ የት ነበርሽ? በአንዴ እኮ ትሰጣውና ትገላግለን ነበር። አይደለም ልገባ ብዬ ማለት ነው። ልክ የላት ከዛ ተጠራውኝ። በዛ ደግሞ በቃ እየሳቅኩ ነበር እኮ ወደ እሱ እኮ ይቅርታና ማለት ነው። በስጦታ ተደስቶ በነገራችን ላይ ማለት ነው። የሆነ ነገር ላይ ወንድም ይሁን ሴትም ሽንፈት እኮ አይፈልግም። አንድ ነገር አደርጋለሁ ተተባለ ማድረግ እኔም አልወድም። የሆነ ነገር ላይ ፈጥማለሁ ካልኩ መፈጠም አለብኝ በቃ።